ለመጨረሻ ጊዜ ለቅርብ ዘመዶቻችን ለክፉም ለደጉም ሳይሆን እንዴት ናችሁ ደህና ናችሁ ወይ ለማለት የደወልነው መቼ ነው? እስኪ አስቡት። በአሁኑ ሰዓት ፌስቡክ እና ቲክቶክ ላይ ለማናውቀው ለባዳ ላይክ እና ሼር ኮሜንት ለማድረግ ረጅም ሰዓታትን እናጠፋለን። ነገር ግን የገዛ ዘመዶቻችን ስልክ ቁጥር ከስልካችን ከጠፋ ውሎ አድሯል። ዛሬ የምንነጋገረው በእስልምና እጅግ በጣም ከፍተኛ ቦታ ስላለው ነገር ግን እኛ ስለዘነጋ ነው ታላቅ ጉዳይ ነው። ሲለቱ ረሂም ወይም ደግሞ ዝምድናን ስለመቀጠል ማለት ነው። ጀነት መግባት ትፈልጋለህ? ርዝቅህ እንዲሰፋልህ ትፈልጋለህ? እድሜህ እንዲረዝምልህ ትፈልጋለህ? እንግዲያውስ እነዚህን ሁሉ የምትፈልግ ከሆነ መፍትሄው እጃችን ላይ ነው። ታላቁ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቡኻሪና ሙስሊም በተዘገበ ሐዲሳቸው ርዝቁ እንዲሰፋ እንዲሁም እድሜው እንዲረዝም የሚፈልግ ሰው ካለ ዝምድናውን ይቀጥል ብለውናል። እኚህ ውድ ነብይ ማለት ነው። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሱረቱ ሙሐመድ ቨርስ 22 እና 23 ላይ ዝምድናን የሚቆርጡ ሰዎችን ረግሟቸዋል። ይህ ዝምድናን መቁረጥ በዱንያም እንዲሁም ደግሞ በአኼራም ውርደት ነው ማለት ነው። እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም በአስፈሪ ሐዲሳቸው ላ የድኹሉል ጀነተ ቃጢዑን አይ ቃጢዑ ረሂም ብለውናል ማለት ነው። ዝምድናን የሚቆርጥ የሆነ ሰው ጀነትን አይገባም ብለው ግልጽ በሆነ ቋንቋ ነግረውናል ማለት ነው። ብዙዎቻችን ዝምድናን ላለመቀጠል ወይም ደግሞ ዝምድናን ለመቁረጣችን ምክንያት የምናቀርበው አለን ማለት ነው። ይህም እነሱ አይደውሉልኝም፣ እነሱ ርቀውኛል፣ እነሱ ካላናገሩኝ እኔ ምን ላድርጋቸው የሚል አይነት ማለት ነው። ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ምላሽ ሰጥተውናል። ትክክለኛ ዝምድና መቀጠል የሚባለው ዘመዶችህ መተው ሲቀጥሉህ ወይም ዝምድናህን ሲያስቀጥሉት ሲያናግሩህ ሳይሆን ዝምድናህን ሊቆርጡት በሞከሩ ጊዜ ወይም ደግሞ በቆረጡት ጊዜ ስትቀጥለው ነው ዝምድናን ቀጠልክ ብለን የምንለው ይሉናል ማለት ነው። ውዱ ነብያችን ሰለላሁ ዐለይሂ ወሰለም አኩርፈው ከሆነ ይቅር በለው፣ አሁኑኑ ስልክ አንስተህ ደውልለት። ሰላምህን ልሰማን የደወልኩት እንዴት ነህ ደህና ነህ ወይ በለው። ስለ ልጆቹ ስለ እናት አባቱ ስላለበት አህዋል ጠይቀው። ጀስት ሰላምታን ብቻ መለዋወጥህ ሰላምታን ብቻ ማቅረብህ ዝምድናን ለመቀጠልህ በቂ ነውና አንዘናጋ፣ ዝምድናችንን እንቀጥል። ይህን ቪዲዮ ሼር በማድረግ ለሌሎች ማስታወሻ እንዲሆን አድርጉ። የተቋረጠ ዝምድናን ሊቀጥል ይችላልና ማለት ነው። ይህን በማድረጋችሁ ደግሞ ኢንሻአላህ የዛ የተቀጠለ ዝምድና የአጅር ተካፋይ ትሆናላችሁ ማለት ነው። አላህ ሱብሓነሁ ወተዓላ ዝምድናቸውን ከሚቀጥሉ ሰዎች ያድርገን። ጀነትን በዚሁ ምክንያት ከሚገቡ ያድርገን። እንዲሁም በዚሁ ሲለተ ረሂም ወይም ዝምድናን በመቀጠል ምክንያት ሪዝቃችን የሚሰፋ እድሜያችን የሚረዝም እንዲሆን አላህ ሱብሓነሁ ወተዓላ ያደርገልን ለማለት ያህል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።